ሰላም እንዴት ናችሁ? የአራዳ ስፖርት ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንግዲህ ዛሬ የምናመራው እንግዲህ ወደ አጫጭር ስፖርታዊ መረጃዎች ነው። በመጀመሪያም እንግዲህ ከሊቨርፑል እንጀምራለን ማለት ነው። እንግዲህ በሊቨርፑል በኩል እንግዲህ የሊቨርፑል አሰልጣኝ አርነ ስሎት እንግዲህ ጋዜጣዊ መግለጫ ሰጥተዋል። እንግዲህ ቡድናቸው ከኒውካስል ጋር በሚያደርገው ጨዋታ እንግዲህ አላማችን 4-3 ማጠናቀቅ ነው ሲሉ ሀሳባቸውን ሰጥተዋል። እንግዲህ የሊቨርፑል አሰልጣኝ አርነ ስሎት እንግዲህ ጆንስ ለጨዋታው ዝግጁ እንደሆነና ጎሜዝ ደግሞ ለጨዋታው ዝግጁ እንዳልሆነ ነገር ግን ከቅርብ ጊዜ ሊመለስ እንደሚችል ሀሳባቸውን ሰጥተዋል። አሌክዛንደር አይዛክ እንግዲህ የማገገሚያ ጊዜ እንደጀመረና ትንሽ ጊዜ እንደሚወስድበት ተናግረዋል። እንግዲህ ስለ አርብ ኤሌት ተጠይቀው ሀሳባቸውን የሰጡት አሰልጣኙ እሱ እንግዲህ ተስፋ የተጣለበት ነው፣ በአስቶን ቪላ መጫወት ይፈልጋል ሲሉ ሀሳባቸውን ሰጥተዋል። በሌላ በኩል ደግሞ እንግዲህ ፍሪምፖንግ ደግሞ ለረጅም ጊዜ ከሜዳ እንደሚርቅ የተነገሩት ጨዋታው እንግዲህ ጉዳቱ እንደታሰበው የከፋ አይደለም ሲሉ ሀሳባቸውን ሰጥተዋል። በሌላ መረጃ እንግዲህ የማንቸስተር ሲቲው ምክትል አሰልጣኝ ፔፕ ላይንደርስ የቶተንሃም ጨዋታ ከባድ ይሆናል ሲሉ ሀሳባቸውን ሰጥተዋል። እንግዲህ የማንቸስተር ሲቲው ዋና አሰልጣኝ የሆኑት ፔፕ ጋርዲዮላ በልዩ ችግር ምክንያት እንግዲህ ጋዜጣዊ መግለጫ ላይ አልተገኙም ነበር። ታዲያ ምክትል አሰልጣኙ እንግዲህ ጨዋታው ከባድ እንደሚሆን ተናግረዋል። እንግዲህ ቶተንሃም ብዙ ጥንካሬዎች ያሏቸው አስደናቂ ቡድን ናቸው ሲሉ ሀሳባቸውን ሰጥተዋል። ለማንቸስተር ሲቲ በጣም ፈተና ሊሆን እንደሚችልና ነገር ግን ስለ አርሰናል ይደናቀፍ እንደሆነ የተጠየቁት አሰልጣኙ እንግዲህ በአርሰናል ላይ ማተኮር በራሳችን ላይ ማተኮርና ለማሸነፍ መሞከር አለብን ሲሉ እንግዲህ የራሳቸውን ጨዋታ ማሸነፍ እንዳለባቸው ሀሳባቸውን ሰጥተዋል። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር እንግዲህ ሀዋሳ ከተማ ኢትዮ ኤሌክትሪክን 2-0 በሆነ ውጤት አሸንፏል። እንግዲህ የሀዋሳ ከተማ የማሸነፊያ ግቦችን ጌታነህ ከበደና ተባረክ ሂፋሞ እንግዲህ ማስቆጠር ችለዋል ማለት ነው። በሌላ ጨዋታ ኢትዮጵያ መድን ከሽረ ምድረገነት ጨዋታቸውን አድርገው 0-0 በሆነው ውጤት ማጠናቀቅ ችለዋል። እንግዲህ በዚህም እንግዲህ የደረጃ ሰንጠረዡን ሀዋሳ ከተማ በ32 ነጥብ ሁለተኛ ደረጃ ላይ ይገኛል ማለት ነው። ኢትዮ ኤሌክትሪክ በ26 ነጥብ ሰባተኛ፣ ሽረ መድረገነት በ22 ነጥብ አስረኛ ና ኢትዮጵያ መድን በ19 ነጥብ 14ተኛ ደረጃ ላይ ይገኛል ማለት ነው። የማንቸስተር ሲቲው ተጫዋች የሆነው ሮበን ዲያስ ቤት መዘረፉ እንግዲህ ተገልጧል። እንግዲህ የማንቸስተር ሲቲው ምክትል አሰልጣኝ ፔፕ ላይንደርስ እንደተናገሩት እንግዲህ ሮበን ዲያስ ለሻምፒዮንስ ሊግ ጨዋታ እንደሄደና ባለቤቱ ደግሞ ወደ ደቡብ አፍሪካ ባመራችበት ወቅት እንግዲህ ቤቱ መዘረፉ ተናግሯል ማለት ነው። በዝርፊያው ታዲያ የተለያዩ ቁሳቁሶችና እቃዎች እንደተዘረፉ ፖሊስ ምርመራ እያካሄደ መሆኑን ተናግረዋል ማለት ነው። እንግዲህ በዚህ እኛ ልናግዘውና ከጎኑ ልንሆን ይገባል ሲሉ ሀሳባቸውን ሰጥተዋል ማለት ነው። የማንቸስተር ሲቲው ምክትል አሰልጣኝ እንግዲህ ሲቲ ሊጉን ለማሸነፍ ሁሉንም ነገር ያደርጋል ሲሉ የአርሰናሉ አሰልጣኝ ሚኬል አርቴታ ሀሳባቸውን ሰጥተዋል። በሊጉ እንግዲህ የነጥብ ልዩነት በጠበበት ሰዓት ማንቸስተር ሲቲ ማርኮ ጉሄና ሴሜኖን በማስፈረም ቡድን ስለ ማጠናከሩ የተጠየቁት አርቴታ እንግዲህ እርሱ የእነርሱ ስራ ነው ሲሉ ሀሳባቸውን ሰጥተዋል። ታዲያ ማንቸስተር ሲቲን ባለፉት 10ና 15 አመታት ጠንቅቄ አውቃለሁ፣ ሁሉንም ነገር የማድረግ አቅም አላቸው፣ ስለዚህ ሊጉን ማሸነፍና ለማሸነፍ ሁሉንም ነገር ያደርጋሉ ያሉት ሚኬል አርቴታ አሰልጣኝ ፔፕ ጋርዲዮላ እንግዲህ አርሰናልን ያለ ምርጡ ቡድን ነው ያሉት ጭንቅላት ጨዋታ ነው ብዬ አላስብም ብለው እንግዲህ በሌላ መረጃ ፔፕ ጋርዲዮላ እንግዲህ ባለፈው ሳምንት አርሰናል የዓለማችን ምርጡ ክለብ ነው ሲሉ ሀሳባቸውን መስጠታቸው ይታወሳል። እንግዲህ ይሄ ትክክለኛ ሀሳብ ነው ብለው እንግዲህ ሚኬል አርቴታ ሀሳባቸውን ሰጥተዋል ማለት ነው።
በሌላ መረጃ እንግዲህ ፊሊፔ ማቴታ ወደ ኤሲ ሚላን ሊሄድ እንደሚችል እንግዲህ እየተዘገበ ነው የሚገኘው። የጣሊያኑ ክለብ ኤሲ ሚላን እንግዲህ የክሪስታል ፓላሱን የፊት መስመር ተጫዋች ፊሊፔ ማቴታን ለማስፈረም በመስራት ላይ ይገኛሉ። እንግዲህ ኤሲ ሚላን ቀጣይ ሰኞ የዝውውር መስኮቱ ከመጠናቀቁ በፊት እንግዲህ ዝውውሩን ለማጠናቀቅ እየሰሩ መሆኑ ተነግሯል። እንግዲህ በዚህ ምክንያት እንግዲህ ኖቲንግሃም ፎረስት ከሚገጥመው የክሪስታል ፓላስ ቡድን ስብስብ ውጭ አድርገውታል ማለት ነው። እንግዲህ አሰልጣኝ ኦሊቬር ግራስር በጉዳዩ ላይ የሰጡት እሱን ለመጫወት እንግዲህ በትክክለኛ ቦታ አይደለም ሲሉ እንግዲህ የክሪስታል ፓላሱ አሰልጣኝ ሀሳባቸውን ሰጥቷል። እንግዲህ በሌላ አንድ መረጃ የማንቸስተር ዩናይትዱ አሰልጣኝ ማይክ ካሪክ እንግዲህ ከባድ ጨዋታ ይጠብቀናል ሲሉ ተናግረዋል። እንግዲህ ቡድናቸው ከፉልሃም ጋር በሚያደርገው ጨዋታ እንግዲህ በጣም ከባድ ጨዋታ ነው፣ አስቸጋሪ ፈተና የሚጠብቀን ይሆናል ሲሉ ሀሳባቸውን ሰጥተዋል። ስኬታማ ለመሆን ወጥነት ያስፈልጋል፣ ያንም ለማሳካት ደግሞ ብዙ ጥረቶች ይጠበቅብናል ሲሉ ሀሳባቸውን ሰጥተዋል። የቶተንሃሙ አሰልጣኝ ደጋፊዎቻችን ሲዝን ሳይሆን እኛ እንደሚደግፉ አልጠራጠርም ብለዋል። እንግዲህ የቶተንሃሙ አሰልጣኝ እንግዲህ በፕሪሚየር ሊግ ዋንጫ ፉክክር የሚገኙት ማንቸስተር ሲቲ ከቶተንሃም ጋር ነገ ዕለተ እሁድ ምሽት 1 ሰዓት ተኩል በሚያደርጉት ጨዋታ እንግዲህ አንዳንድ የቶተንሃም ደጋፊዎች አርሰናል ዋንጫ እንዳያሸንፍ ማንቸስተር ሲቲ ክለባቸውን እንዲያሸንፍ እንደሚፈልጉ ተናግረዋል። በጉዳዩ ላይ አስተያየት የሰጡት ቶማስ ፍራንክ ሁለቱም ክለቦች ተፎካካሪነት በደንብ አውቃለሁ፣ ነገር ግን ደጋፊዎች ሁልጊዜም እኛ እንድናሸንፍ እንደሚደግፉ አልጠራጠርም። ማንቸስተር ሲቲን የምናሸንፈው ከሆነ ደጋፊዎች እንደሚደሰቱ ምንም ጥርጥር የለኝም ሲሉ አሰልጣኝ ቶማስ ፍራንክ እንግዲህ ሀሳባቸውን ሰጥተዋል። እንግዲህ በሳውዲ አረቢያ ፕሮ ሊግ ትናንት በተካሄደው ጨዋታ አልናስር ድል ቀንቶታል። እንግዲህ በሳውዲ አረቢያ ፕሮ ሊግ አልናስር ከኩሊድ ጋር ባደረገው ጨዋታ እንግዲህ 3-0 በሆነው ውጤት አሸንፏል። እንግዲህ የአልናስርን የማሸነፊያ ግቦች እንግዲህ ልማደኛው ክርስቲያኖ ሮናልዶ አንድ ጎል አስቆጥሯል። ሲምካን እና ኪንግስኮማን ግብ አስቆጥሯል። እንግዲህ ትናንት በተደረገው ጨዋታ እንግዲህ ክርስቲያኖ ሮናልዶ በፈርስት ሀፍ ላይ እንግዲህ የተሰጠው ሬቲንግ ከአልናስር ተጫዋቾች ዝቅተኛ ነበር፣ ግን ክርስቲያኖ ሮናልዶ እንግዲህ ሁሉንም ነገር ማድረግ እንደሚችል አሳይቶናል ማለት ነው። በዚህም እንግዲህ 961ኛ ግቡን አስቆጥሯል። እንግዲህ 1000 ለመድረስ 39 ግቦች ብቻ ይቀሩታል ማለት ነው። ስለዚህ አልናስር አሁን በ43 ነጥብ ከአልሂላል በ3 ነጥብ ዝቅ ብሎ እንግዲህ ሁለተኛ ደረጃ ላይ ይገኛል ማለት ነው። ስላዳመጣችሁን እናመሰግናለን። በሌላ ስፖርታዊ መረጃ እስከምንገናኝ መልካም ውሎ፣ መልካም ቀን፣ መልካም ነገር ተመኘንላችሁ።